እኔ አንዳንድ ሰዎች በጣም ይገርሙኛል ማለት ነው። እና ዛሬ በጣም ከታዘብኩትና ከከነከነኝ ነገር ነው የነፂ እህትና ወንድም ወጥተው እርቅ ማዕድ ላይ ሚስትየው በጣም እንደምታመናጭቀው እንደማትንከባከበው ኢቨን እንደማታስታምመው ሲናገሩ ሰማሁኝና ከዚህ በፊት ግን ወጥተው ኢቢኤስ ላይ ምን አሉ? እሷ እንኳን ታማሚ ነች፣ እሷ ራሱ እርዳታ የሚያስፈልጋት ሰው እንደሆነ ሲናገሩ ነበርና ሌላው ቀርቶ ትላንት ያወራችሁትን ህዝብ ጆሮ የገባውን ነገር እንኳን እስቲ ወደ ራሳችሁ መለስ ብላችሁ አዳምጡት። እንደገና ደግሞ መታችሁ ምን አላችሁ? እርዳታ እንደሚያስፈልገው ቢታከም መዳን ይችል ነበር ምናምን። ታዲያ አሁን መታችሁ ከምታወሩ እኮ የዛኔ የስራ ባልደረቦቹን አማክራችሁ ጓደኛውን ነግራችሁት ምናምን ሕክምና ማግኘት ይችል ነበር። አሁን ነፍሱ በሰላም እንዳታርፍ ነው የሞተን ሰው ምን ይሁን ብላችሁ ነው መታችሁ እዚህ ጋር የምታወሩት ነው? ወይስ እርዳታ ስለተሰጣት እናንተም እርዳታ ፈልጋችሁ ነው እንዴ? ወንድማችሁ አይደል እንዴ? ከሞተ በቃ ነፍሱ ትረፍበት እንዴ?